የዘላለም ሕይወት ይጠፋል አይጠፋም ሲባል መጀመሪያ ይጠፋል አይጠፋል የሚባል ነገር አንተ ያገኘኸው ሲሆን የሆነ ቧጥጠ ፈርተ ለፍተ ደክመ ስታገኘው መልሰህ ልታጣው ትችላለህ። ይሄ ምንድነው ሲጀመር? ስጦታ ነው። ስጦታውን አያያዙን ማወቅ ሌላ ጉዳይ ነው። ለስጦታው ክብር መስጠት ሌላ ጉዳይ ነው። የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል። የጸጋውን ክብር ማመስገን ሌላ ጉዳይ ነው። አለማመስገን ሌላ ጉዳይ ነው። አያያዙን ማወቅ ሌላ ጉዳይ ነው። አለማወቅ ሌላ ጉዳይ ነው። ነገርየው ግን ምንድነው? ስጦታ ነው። አንዳንድ ሰው ታውቃለህ አይደለ? የዛሬ 20 ዓመት የሰጡትን ስጦታ በክብር ያስቀምጣል። አንዳንዱ ደግሞ ትላንት ሰጥተው ዛሬ የት እንዳደረኩ እኔ እኮ አንተ መከራ በልተህ የሰጠውን እኮ ብርን አውጥተህ የሰጠውን እኮ ኤኒዌይ የዛሬ 20 ዓመቱንም ስጦታ የያዘ ሰውዬ ትላንቱንም ስጦታ የት እንዳደረገ ሁለቱም ምን ተቀብለዋል? ስጦታ ተቀብለዋል። ከሁለቱም ስጦታው ምን አይልም? ይወሰዳል? አይወሰድም። እንዴ ነውር ነው። እንኳን ለእግዚአብሔር ለኛ ለሰው ሄደ ሰጥተው በነፃ የጸጋ ስጦታ ነፃ ስጦታ እንካ ምናምን ብለው ይሄ በርዝዴይ ጊፍት ነው ለልደት ነው ብለህ ሰጠ። ከዛ በኋላ ሰውየው በአመቱ ሲያናድድ እንደውም አምና የሰጠውን ስጦታ አምጣ ካል ኖርማል ነው እንዴ? አይደለ?